መልእክተይ ንሻዕቢያ ንሰራዊት ኤርትራ ንኹሎም ዘለኒ መልእክቲ ቀንጠብጠብ ትብል ዳዋ ትመጾ ኣለዋ ጥራይ ብሎም ዝፈቱ ጠቅላይ ሚኒስትር አብይ አህመድ ከኢትዮጵያ ዜና አገልግሎት ኢዜአ ጋር በትግርኛ ቋንቋ ባደረጉት ሰፊ ቃለ ምልልስ በኤርትራ የሻዕቢያው አስተዳደር ላይ እጅግ ጠንከር ያሉ ትችቶችንና ማስጠንቀቂያዎችን ሰንዝረዋል። እንዲሁም በትግራይ ክልል ስላለው ሁኔታና ስለ ህወሓት ወቅታዊ ሁኔታም ዝርዝር ማብራሪያዎችን ሰጥተዋል። ጠቅላይ ሚኒስትሩ ሻዕቢያ በሰሜን ኢትዮጵያ ጦርነት ወቅት በንጹሃን ላይ የፈጸመውን ግፍና የዘረፋ ተግባር በዝርዝር አጋልጠዋል። በንግግራቸው መጀመሪያ ላይ የሰሜን ዕዝ ጥቃት በደረሰበት ወቅት የኤርትራ ህዝብና ሰራዊት ላደረጉት ድጋፍ እውቅና ሰጥተዋል። ሆኖም ይህ ድጋፍ ሻዕቢያ በኋላ ላይ የፈጸመውን ግፍ እንደማይሸፍነው እንዲሁ ገልጸዋል። ድጋፉን አመስግነን የፈጸሟቸውን እኩይ ተግባራት ደግሞ እናወግዛለን። ይህ እኩይ ተግባር እኩይ፣ መልካሙ ተግባር ደግሞ መልካም በማለታችን ቅር አይለንም ሲሉ ጠቅላይ ሚኒስትሩ ተሰምተዋል። የኤርትራ ሰራዊት ወደ ትግራይ ክልል መግባቱን ተከትሎ የፈጸማቸውን ወንጀሎች ጠቅላይ ሚኒስትሩ በዝርዝር ጠቅሰዋል። መንግስት በወቅቱ ከህወሓት ጋር በነበረው ጦርነት ምክንያት የውጭ ኃይልን የመከላከል አቅም እንዳልነበረው በግልጽ አምነዋል። በዚህም ሳቢያ በአክሱም ከተማ በሁለት ቀናት ውስጥ በመቶ የሚቆጠሩ ወጣቶች በግፍ ተጨፍጭፈዋል። በአድዋ፣ አዲግራት፣ ሽሬ ቤቶች ፈርሰዋል፣ ኢንዱስትሪዎች ወድመዋል፣ ማሽነሪዎችም ተዘርፈዋል ብለዋል። ሻዕቢያ በገባበት ከተማ ሁሉ ጥፋት ስለሚፈጽም ወደ መቀለ እንዳይገባ በታክቲክ ተዘግቶ እንደነበረም ጠቁመዋል። የኤርትራን ወቅታዊ የፖለቲካና ኢኮኖሚ ቁመና የገመገሙት ጠቅላይ ሚኒስትሩ ስርዓቱ በልማትና በስልጣን ሽግግር የማያምን መሆኑን ገልጸዋል። ኤርትራ በአንድ ወቅት የነበሯት ከ300 በላይ ፋብሪካዎች መውደማቸውንና ብቸኛው አስመራ ዩኒቨርሲቲ መዘጋቱን በማንሳት ሀገሪቱ በስደት ባዶዋን እየቀረች መሆኑንም አስረድተዋል። በተጨማሪም ኤርትራውያን በስደት ባሉባቸው ሀገራት ኢትዮጵያን ጨምሮ ሰላዮችን በመላክ ሰላም እንደሚነሷቸውና ጤነኛውን ከበሽተኛው መለየት አስቸጋሪ የሆነ መምጣቱንም አክለዋል። ጠቅላይ ሚኒስትሩ ንግግራቸውን የቋጩት የሻዕቢያን ባህሪ በሚገባ እንደተረዱ በመግለጽና ጥብቅ ማስጠንቀቂያ በመስጠት ነው። አሳምረን ስለምናውቀው ዳግም ህዝባችንን እንዲበድል እድል አንሰጥም፣ ምናልባት ከሞከረ ደግሞ የመጨረሻ ሙከራው ነው የሚሆነው ብዬ አምናለሁ ሲሉ ጠቅላይ ሚኒስትሩ አክለዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በትግርኛ ቋንቋ በሰጡ ቃለ መጠይቅ ብዙዎች እንደጠበቁት የሰላም መልእክት ብቻ ሳይሆን አሁን ትግራይን እያስተዳደረ ባለው አካል ህወሓትና ጊዜያዊ አስተዳደሩ ላይ ጠንካራ ትችትና ወቀሳ የሰነዘሩበት ሆኖ አልፏል። ጠቅላይ ሚኒስትር አብይ አህመድ የህወሓትንና የአመራሩን የፖለቲካ አካሄድ ጊዜ ያለፈበት ሲሉ ገልጸውታል። ህወሓቶች የዘመኑ ፖለቲካ አልገባቸውም፣ ከዛሬ 50 ዓመት በፊት በነበረ ኋላ ቀርና ቆሞ ቀር በሆነ አስተሳሰብ ውስጥ እንደታሰሩ ናቸው ሲሉ ከሰዋቸዋል። ዓለምና ኢትዮጵያ ሲቀያየሩ እነሱ ግን አሁንም በድሮ የጫካና የሴራ ፖለቲካ ውስጥ እንደሚዳክሩ በመግለጽ ወርፈዋቸዋል። በትግራይ ክልል ለደረሰው አብዛኛው ውድመትና የህዝብ መከራ ተጠያቂው ይህ ያረጀ አስተሳሰብ የተሸከመው አመራር እንደሆነም ተናግረዋል። በጀትና ልማትን በተመለከተ የፌዴራል መንግስቱ ድርሻውን እየተወጣ ቢሆንም ከትግራይ በኩል ያለው ጥረት ግን ደካማና አፍራሽ መሆኑንም ኮንነዋል። የፌዴራል መንግስት ለትግራይ ህዝብ የልማት በጀት እየለቀቀ ቢሆንም የክልሉ አስተዳደር ግን ገንዘቡን ለህዝብ ጥቅምና ለልማት ከማዋል ይልቅ ለግጭትና ላልሆነ ነገር እያባከነው መሆኑን ጠቅላይ ሚኒስትሩ ሲናገሩም ተደምጠዋል። የአንድ ወገን ጥረት ዋጋ የለውም፣ እኛ የፌዴራል መንግስት ብቻ ሰላምና ልማት ብንል መፍትሄ አያመጣም፣ ህወሓቶች ለጦርነትና ለግጭት የምትሰሩ ከሆነ መቼም ለውጥ አናይም በማለት የጊዜያዊ አስተዳደሩን አፈጻጸም ደካማ ሲሉ ተችተዋል። ሌላው በጣም አነጋጋሪ በሆነው የወልቃይትና የተፈናቃዮች ጉዳይ ላይ ጠቅላይ ሚኒስትሩ ኳሱን ወደ ህወሓት ሜዳ ወርውረዋል። ተፈናቃዮችን የያዘው ማን ነው ሲሉ ጠይቀዋል። የወልቃይት ጉዳይ በህግና በህገ መንግስቱ እንደሚፈታና ተፈናቃዮች ወደ ቀያቸው መመለስ እንዳለባቸው የፌዴራል መንግስቱ አቋም ቢሆንም ይህ እንዳይሆን እያደረገ ያለው ግን ራሱ ህወሓት መሆኑን ጠቁመዋል። ተፈናቃዮች ወደ ቤታቸው እንዳይመለሱ እንቅፋት እየፈጠረ ያለው ህዝቡን ለፖለቲካ መጠቀሚያ ለማድረግ የያዘው አካል ራሱ ህወሓት ነው ሲሉ ተደምጠዋል። የወልቃይት ጉዳይ የቤት ስራችን ነው ያሉት ጠቅላይ ሚኒስትሩ መፍትሄው ግን በዳግም ጦርነት ሳይሆን በህግ ብቻ መሆኑን አጽንኦት ሰጥተዋል። ጠቅላይ ሚኒስትሩ ህወሓትን ከጦርነት መውጣት ያቃተው ኃይል አድርገው ስለውታል። ሌላው ደግሞ ህዝቡ ሰላም ሲፈልግ አመራሩ ግን አሁንም ለሁለተኛ ጦርነት እየተዘጋጀና ህዝቡን እየቀሰቀሰ መሆኑን ጠቁመው ይህ አካሄድ የማይረባና ያረጀ እንደሆነ በመግለጽ ህወሓት ከዚህ የጥፋት መንገድ ካልወጣ የትግራይን ህዝብ ወደ ባሰ አዘቅት ውስጥ እንደሚከተውም አስጠንቅቀዋል። ስም ፕሪቶሪያ በሙሉነት ከይፍጸም ካብ ዝገብሩ ዘለው ምክንያታት ነበር ህወሓት ንውሳኔ ንህገ መንግስቲ ትካላት ንጎን ምግዳፍ
አሚኑ ፈሪሙ ይዘሎ ግን ንጎኒ እንዳገለፈ መሪጽዮ ይወስድ በኩሉት ስም ዘይኮነስ መሪጽዮ ካብ ውሽጢ ዘዋጽኦ ጥራሕ ይወስድ አብጎል ፕሪቶሪያ ተስማማውሉ ህገ መንግስታዊ ስርዓት መኽባር ንጎኒ ገዲፉ ህግ ብሔራዊ ምርጫ ነጽጉ እዚውን አብስም ዘሎ ወሳኔ ጉዳይ ከምቲ ጭጉራፍ በዓላ ወቅያ ተእዊ ከም ዝበሃል በዓሉ ካብ ሕጊ አፈንጊጡ ከበቅ ንዳግም ግጭት ከም ምክንያት ይቅርበሎ በሐፂሩ ኩነታት ስም ፕሪቶሪያ ኣብ ደረጃ እዚ ዝርከብ ኢለ ዝኣምን ብኩሉ ወገን ስራሕና ፈሊጥና ብሓባር ክንሰሮ ዝግባአና ብሙሉ ተሰሪና መብዛሕቱ ፀገም ይፍታሕ ዝብል እምነት እዩ ዘለኒ በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን መንግስት ከኢትዮጵያ ግዛት የተነሳ ድንበር ተሻጋሪ የድሮን ጥቃቶች ተፈጽመውብኛል ሲል ከሷል። የሀገሪቱ የውጭ ጉዳይ ሚኒስትር ከሰሞኑ ባወጣው መግለጫ ድርጊቱ ግልጽ ወረራ ሲል ገልጾታል። በጎረቤት ሀገራት በኩል የሚደረግ የውጭ ጣልቃ ገብነት ጦርነቱን እያባባሰው ነው ሲሉም አስጠንቅቀዋል። ሚኒስተሩ በመግለጫው ባለፉት 2 ወራት በሱዳን የተለያዩ ስፍራዎች የተፈጸመው የድሮን ጥቃት መነሻቸው የኢትዮጵያ ግዛት መሆኑ ይታወቅልኝም ብሏል። ሚኒስቴሩ ለዚህ የጠባጫሪነት ላለው ድርጊት አዲስ አበባን ያስጠነቀቀ ቢሆንም ጥቃቱ በማን እንደተፈጸመና ያደረሰው ጉዳት ግን በዝርዝር አለመገለጹን የፈረንሳይ ዜና አገልግሎት ዘግቧል። 3 ዓመት ሊሞላው በተቃረበው የሱዳን የእርስ በርስ ጦርነት ውስጥ ኢትዮጵያ እጇን አስገብታለች ተብላ በይፋ ስትወቀስ ይህ የመጀመሪያው ነው። በሌላ በኩል ግጭቱ በውጭ ኃይሎች ድጋፍ እየተቀጣጠለ መሆኑን በዓለም አቀፍ መድረክ ስጋት ፈጥሯል። የብሪታንያ የውጭ ጉዳይ ሚኒስትር ኢቬት ኩፐር በቅርቡ በተካሄደው የተባበሩት መንግስታት ድርጅት ስብሰባ ላይ እንዳሉት በሱዳን ተፋላሚ ወገኖች ዘንድ ድል እንቀናጃለን በሚል የተሳሳተ እምነት በመኖሩ ከውጭ ሀገራት ዘመናዊ መሳሪያዎችን እየቀረቡላቸው በመሆኑ የተኩስ አቁም ላይ መድረስ አልተቻለምም ብለዋል። የግብጽ አምባሳደር ኢሃብ አዋድ በበኩላቸው ስሟ ያልተጠቀሰ የሱዳን ጎረቤት ሀገር ታጣቂዎችን የምታሰለጥንበትና የምታስታጠቅበት ካምፕ መኖሩን የሚያሳዩ መረጃዎች አሉ ብለዋል። በተያያዘም የዓለም አቀፉ የቀውስ ጥናት ቡድን ባወጣው መረጃ የሱዳን ባለስልጣናት የተባበሩት አረብ ኤሚሬቶች በኢትዮጵያ በኩል ለፈጥኖ ደራሽ ኃይሉ ወይንም አርኤስኤፍ መሳሪያዎችን እያቀረበች ነው ብለው መክሰሳቸውን ጠቁመዋል። እንደዚያም ሆኖ ግን ጀነራል አብዱል ፈታህ አልቡርሃን የሚመሩት የብሔራዊ ጦሩ በጎረቤት ሀገራት ላይ ጣቷን የምትቀስረውን ግብጽን ጨምሮ ከሳውዲ አረቢያና የቱርክ ድጋፍ እንደሚያገኙ ዘገባው አመልክቷል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ጦርነቱ አስከፊና ትርጉም የለሽ ሲሉ ገልጸውታል። በጎርጎሮሲያኑ 2025 ብቻ በእርስ በርስ ግጭቱ የሚሞቱ ንጹሃን ቁጥር ከእጥፍ በላይ መጨመሩንም አስጠንቅቀዋል። ግጭቱ ወደ ጎረቤት ሀገራት ሊዛመት ይችላል በሚል ስጋትም ቻድ ከሱዳን ጋር ያለውን ድንበር መዝጋቷም ታውቋል። ይህ ክስ ተራ የድንበር ግጭት ሳይሆን በቀጠናው ያለውን ወታደራዊና ፖለቲካዊ ሚዛን ሊቀይር የሚችል ከባድ ኩነት ተደርጎ ሊወሰድ ይችላል። የመጀመሪያው የውክልና ጦርነት ወይንም ፕሮክሲ ዋር ስጋት መጋለጥ ነው። የጀነራል አልቡርሃን መንግስት ኢትዮጵያን በግልጽ መክሰሱ ለወራት በዝምታ ሲታለፍ የነበረው ኢትዮጵያ ለፈጥኖ ደራሽ ኃይሉ ድጋፍ ታደርጋለች የሚለውን ጥርጣሬ ወደ ይፋዊ ዲፕሎማሲያዊ ፍጥጫ ቀይሮታል። ሮይተርስ ቀደም ብሎ የጠቀሰው የሳተላይት ምስልና አሁን ሱዳን ያቀረበችው የድሮን ጥቃት ክስ ሲደመሩ ኢትዮጵያ በሱዳን የእርስ በርስ ጦርነት ውስጥ በቀጥታም ይሁን በተዘዋዋሪ እጇ እንዳለበት ለማሳየት የተደረገ ጥረት ይመስላል። ሁለተኛው የድሮን ቴክኖሎጂና የጦርነቱ አዲስ ገጽታ ነው። ጥቃቱ በድሮን መፈጸሙ ራሱ ትልቅ ትርጉም አለው። ድሮን የራቀ ቦታን ያለ ሰው ኃይል ለማጥቃት የሚያስችል በመሆኑ ኢትዮጵያ በቀጥታ እግረኛ ጦር ሳታሰማራ በሱዳን የውስጥ ጉዳይ ላይ ወታደራዊ ተጽዕኖ የማሳደር አቅም እንዳላት የሚያሳይ መልእክት ተደርጎ ሊወሰድ ይችላል። ሱዳን ክትትል ስናደርግ ቆይተናል ማለቷ ደግሞ ጉዳዩን የታቀደና ተከታታይነት ያለው እንጂ በአጋጣሚ የተከሰተ አለመሆኑን ለማሳየት ነው። ሶስተኛው የሉዓላዊነት ጥያቄና የኃይል ምላሽ ማስጠንቀቂያ ነው። ሱዳን ድርጊቱን ግልጽ የትንኮሳ ተግባር በማለት መፈረጇና በተለያዩ መንገዶች ምላሽ የመስጠት አቅም አለኝ ስትል ማስጠንቀቋ ጉዳዩ ወደ ቀጥተኛ ወታደራዊ ግጭት ሊያመራ እንደሚችል ይጠቁማል። ይህ ማስጠንቀቂያ ምናልባትም ሱዳን ከኢትዮጵያ ጋር ባላት የረጅም ርቀት የድንበር ውዝግብ አልፋሻግና በህዳሴ ግድብ ዙሪያ ያላትን አቋም
ይበልጥ ጠንካራ ለማድረግ እንደ መደራደሪያ ልትጠቀምበት እንደምትችል ይታሰባል። አራተኛው የኢትዮጵያ ዝምታና ዲፕሎማሲያዊ አንድምታው ነው። እስካሁን ከኢትዮጵያ መንግስት በኩል ምላሽ አለመሰጠቱ ሁለት ነገሮችን ሊያመለክት ይችላል። አንደኛው ጉዳዩን በዝምታ በማለፍ ውጥረቱ እንዲረግም መፈለግ ሲሆን፣ ሁለተኛው ደግሞ ክሱ መሰረት የሌለው ነው በሚል ንቀት የታከለበት ዝምታ ሊሆን ይችላል። ሆኖም ግን እንዲህ አይነቱ ከባድ ክሶች ምላሽ ሳያገኙ ሲቀሩ በዓለም አቀፉ ማህበረሰቡ ዘንድ እንደ ጥፋተኝነት ማረጋገጫ ሊወሰዱ ስለሚችሉ በኢትዮጵያ ላይ ዲፕሎማሲያዊ ጫና ሊያሳድር ይችላል። አምስተኛው የቀጠናው ሰላም መናጋት ነው። ይህ አዲስ ክስተት ከታላቁ ህዳሴ ግድብ ድርድር መቋረጥና ከአልፋሻክ የድንበር ውዝግብ ጋር ተዳምሮ በአፍሪካ ቀንድ ሁለት ትላልቅ ሀገራት መካከል ሊፈጠር የሚችል ግጭት ቀጠናውን ወደማይወጣበት ቀውስ ውስጥ ሊከት ይችላል ተብሏል። በተለይም ሱዳን የአረብ ሀገርነትን ድጋፍ ልታሰባስብ የምትችልበትን የአረብኛ መግለጫ ማውጣታ ጉዳዩን ከአካባቢው ባለፈ ቀጠናዊ መልክ እንዲይዝ ያደርገዋል። ይህ የሱዳን ክስ በሁለቱ ሀገራት መካከል የነበረውን ቀዝቃዛ ጦርነት ወደ ትኩስ ፍጥጫ የቀየረ ሲሆን የኢትዮጵያ ቀጣይ ምላሽ ወይንም ዝምታ የቀጠናውን የወደፊት የሰላም ዕጣ ፈንታ የሚወስን ይሆናል።